ክስተቶች ሳስብ ምን ያህል አምሮዬ እንደሚበጠበጥ እኔ ነኝ የማውቀው። እናማ ከዚህ በኋላ ቤዛን ጓደኛዬ ለማድረግ ህሊኔን ከማጣ ህሊኔን አግኝቼ ቤዛን ባጣ ይሻለኛል። እርግጠኛ ነሽ? በጣም እርግጠኛ ነኝ። የኔና የቤዛ እህትነት ፈጣሪ ካለው ይቀጥላል፣ ካልሆነ ደግሞ ያው ፈጣሪ እንዳለው ይሆናል ማለት ነው። አንቺን ግን ልቦና ይስጥሽ እሺ? ኧረ ጥጋብ፣ ቆይ እቺ ልጅ ምንድነው እንደዚህ ልቧን ይነፋ? ቤትሻ እንዴት ነሽ? አላላ የሆነ ስለመጣሽ በጣም ደስ ብሎኛል። እንዴ ምን ነው ፍቅረኛሞች መሆናችን ረሳው እንዴ? ያው የውሸትም ቢሆን እሱማ ልክ ነሽ። ስለዚህ አንዲት ፍቅረኛ የምታደርገውን ነገር ነው ለማድረግ የሞከርኩት። ጥሩ አድርገሻል። ለመሆኑ ምን እየሰራክ ነበር? አረ ዝም ብዬ ነው እዚህ ሰፈር ሳውደለድል የነበረው። አንተ ልጅ ግን ተው። ደግሞ ምን አደረኩ? እንዲህ ሰፈር ለሰፈር ስተውደለድል አንዷ ደግሞ አፈፍ እንዳታረግህ ባክሽ። ያሳስብሽ የቤትሻ ብቻ ነኝ እላቸዋለሁ። ጉሽ የኔ አባት እዩሲ ወይ ቤትሻ አንድ ነገር ልጠይቅ? እሺ ምንድን ነው? ትላንትና ሄቨን አግኝታት ነበር እንዴ? አዎ አግኝቻት ነበር። ግን አንቺ ለምን ጠይቅሽ? አይ ዛሬ በአጋጣሚ አግኝቻት ነበር። እና ምን አለች? ይሄንን ሀብላይታ እዩሲ ነው አይገዛልሽ ስትለኝ ያው ግራ ገባኝና እኔ በደፈናው አልኳት። የምርሽ ነው ቤቲ? አዎ የምሬ ነው። ግን ቆይ ምንድነው ነገሩ? ቢንጎ እንደ ቀል ያደረኩት ነገር ሰርቷል ማለት ነው። አይሽ አልገባኝም። ዮሲ የሄቨንን ትርታ ለማዳመጥ የፈጠርኩት ጨዋታ ነው ስትል ትላንት ከማርክ ጋር አግኝቻት ነበር እና ለቤቲሻ ጊፍት ልገዛላት ነው አልኳትና እንድታማርጥልኝ ጠየቅኳት። አሁን በደንብ ገባኝ። ለዛ ነው አይኗ የቀለው ማለት ነው። አይኗም ቀልቷል እንዴ? እንዴ ደም እኮ ነው የመሰለው። የታባቷ። እኔ ግን ያልገባኝ ዮሲ ለምንድን ነው እንደዚህ አይነት ጨዋታ መጫወት የፈለከው? ለራሷ እየሰጠችው ያለችው ቦታ በጣም ያናደኛል። ማለት በጣም ቆንጆ እንደሆነችና ማንም እንደማያሰምጣት ነው የምታስበው። እሱ እንኳን ልክ ነህ። እኔም ያንን ነገሯን አስተውየዋለሁ። እኔ ደግሞ እልህ ይዘኝ እንዴት እንደሆንኩ ታውቂኛለሽ አይደል ቤቲሻ? በደንብ እንጂ። ለዛም ነው ባንቺ አስቀንቼ የልብ ትርቷን ማዳመጥ የፈለኩት። ልክ ነህ። ግን ደግሞ ይሄ ጨዋታ እዚህ ጋር ቢያቆም ጥሩ ይመስለኛል። ለምን? ምክንያቱም እልህን ይወልድና በኋላ ልጅ ፍቅር ውስጥ ቢገባ ሌላ ጣጣ ነው የሚሆንበት። ምን አይነት ጣጣ? እዮሲ በሷ ምክንያት የምትጋፈጠው እኮ ኤክሷን ወይም ደግሞ ታላቅ ወንድሟን አይደለም፣ እንደ አውራሪስ የምንፈራዋን አባቷን ነው። እሱንም አውቃለሁ። በዛ ላይ ደግሞ ብዙ የመዝለቅ ፍላጎቱ ስለሌለ አጉል ባትነካካ ባይ ነኝ። የምትይው ነገር እኮ በሙሉ ይገባኛል፣ ግን ደግሞ ንቀቷን ሳስበው በጣም ነው የሚያበሳጨኝ። ለንቀቷ ተመጣጣኝ የሆነ ቅጣት እንቀጣታለን። ምን ታስባለህ? እስኪ የሚሆነው እናያለን። ቆይ ለምንድን ነው እንደዚህ አጣርፍ የጠራኸኝ? መቼስ ናፍቀሽኝ እንደማይሆን ታውቂያለሽ። አይመስለኝም። እንዴት? ፊት ላይ የሚናፍቁት ውር ሲል እየታየኝ ነው። አረ የማን ፊት? ያንተ ፊት ላይ ነው። ለነገሩ ናፍቆትም ምንም እኮ የሚነበበው የሰው ፊት ላይ ነው። ቆይ ምን ማለት ፈልገህ ነው? አይ ያንቺ ፊት የሴት ጉባሬ ፊት ስለሚመስል ናፍቆትም ፍቅርም አይነበብበትም ብዬ ነው። አንተ ልጅን እንደምን አትፍለው? አየሩ ነገር ከሻይ ማፍላት ለምዶብኝ እኮ ደሙላ ሳገኛ አፍላ ይልኛል። ቡጭ ወይ ጀርጂ ለምን ነበር የፈለከኝ? ለምን ነበር የፈለኩሽ? ብቻ ራስቻለሁ እንደማትለኝ ተስፋ አደርጋለሁ። የጉባሬ ፊትሽን ሳይ እንኳን ጎን ውስጥ ያለው ነገር ሁሉ ብን ብሎ ጠፋብኝ። አንተ ልጅ አሁን ትዝ አለኝ። ምንድነው እሱ? ይኸውልሽ ትናንት የቀረሽውን ቪዲዮ ትሰጭኝና አንቺ ጋር ያለውን ደግሞ ታጠፊዋለሽ። ምክንያቱም አንቺ ጋር ነው ስለማይገባው። አዝናለሁ ቦቼ፣ ፈጽሞ ልሰጥህ አልችልም። ይገረዛ ደፋር ያልሰጠም ስትይ እኮ ሌላ ነገር ይጠየቅሽ ነው መስዩ። አሁን ክፉ ደግ ብለን መነጋገር ይሻላል። ተሰሚኛለሽ ስትይ የወደፊት ሚስቴ ፎቶም ሆነ ቪዲዮ ሊኖር የሚገባው እኔ ባለው ጋር ገባሽ? ደንቄም ባል ምን ማለት ፈልገሽ ነው? ትናንትና ቁምጣ ለብሰህ ስትጨፍርልኝ እውነት የወደደች መስሎኝ እንዴ? እና ታዲያ ቀልዳለ? እኔ ወደ አንተ እየቀረብኩ እንደሆነ ስታውቅ ቅናት አንጨርጭሯት ነው። እሺ የምርሽ ነው እንዴ? አዎ ቦቼ ምሬ ነው። እስቲ እንቃበል። ምን የሆነ ቃብያለ ንገርኛው። እኔ እቺ ትርታ የምትባል ዞራ እንኳን እንዳታክ ማድረግ ይችላል። ብቻ ልታጣይ እንደሆነ አይደለም እና እሱ አንተን እየቀረበች ያለችው ከኔ ጋር ስለያዛት ብቻ ነው። ስለዚህ ነው ቦቼ እኔ ለቀናት አንተን ማግኘት ባቆም ትርታ የምትባል ዞራ እንኳን አታይህም። የምርሽ ነው እንዴ? አዎ ምሬ ነው። ካላማከኝ ሰሞኑን ካንተ ርቄ ማንነቷን ላሳይህ ይችላል። ወይኔ ቦቼ ሁሌ ከስተቱ ማይማር ምን አይነቱ ካንቱ ነው እናትሽ? ለዛ ነው ሁሌም ቢሆን ረጋ ብለህ አስብ እያልኩ ያለሁት። ገባ? ቆይ ታዲያ አንቺ ለምንድን ነው እያሰብሽልኝ ያለሽው? ኧረ እኔ እንጃ። አፍቅረሽኛል? ማን ነው? ምን ይመስላል? ጎማሪ
ቦቦታ ለዚህ ጉሬላ የምር ቀስ ስለ ፎንቃ እየነገርከኝ ያለው ነገር በአጠቃላይ የሌለ ነው። ፎንቃ እንድፈራ ያደርጋል። እባክህ ሁሉም የተጻፈለትን ነው የሚኖረው። ግን ቢሆንም ፎንቃ ውስጥ ያላችሁ ሁላችሁም አይነቱ ይለያይ እንጂ ከባድ ስታፍ ላይ ናችሁ። ብቻዬንን ምክንያት አደረገች ካለኝ ምናምን ልትለይ ባለው ነው። እንደዛ እንኳን አይደለም፣ ግን ዝም ብዬ ሳስበው የሆነ የሚጨንቅ ነገር አለ። እባክህ አትጃጃልብኝ። ይልቅ አንዷን ጠብ ብታደርጋት ጸዲ ነው የሚሆነው። ምናልባት መጃጃሉ እሷን ጠብ ካረኩ በኋላ ቢመጣስ ብዬ ነው። እንዴት ማለትማ ልክ እንደዛ ነው። ወይኔ ልጅ አንተ ምርም እየጀዘበ ነው። አረ ከባድ ስታፍ ላይ ነው። በቃ በስድስታው ነው ሪንግ ይችላል። ሃይ ጋይሶች እንዴት ናችሁ? አለን። ቆይ እስካሁን አላገኛትም እንዴ? ሄጄ ነበረ ግን ደግሞ ምን እንደሆነ አላውቅም። እግሬ መልሶ እዚህ ቦታ ላይ አመጣኝ። ነይ እስኪ እዚህ ጋር ደቅ በይ። አሁንስ ነገሮች እንዳለ እንዴት ምርር እንዳሉ ያሬዱ ካንተ ባላቅም አንድ ነገር ልንገርህ። ምንድነው እሱ? ፈጣሪ አብዝቶ የሚወደውን ሰው አብዝቶ ይፈትነዋል ይባላል። እናማ ያንተና የቤዛ ፍቅር የተፈተነው ፈጣሪ ፍጻሜያችሁን ሊያሳምረው አስቦ ሊሆን ይችላል። ተስፋ አድርጋለሁ። እስካሁን አላገኛትም እንዴ? አግኝቻት ነበር። እና ታዲያ ቆይ ምን አለች? ከዚህ በኋላ እንዳላገኛት አስጠንቅቃኝ ሄደች። በቃ ተለያየን። መሪር ነው ሀዘኑ አለ ዘፋኙ። እኔ የምለው ምንድን ነው? አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ምን መሰላችሁ? ታምሪያለሽ እያለ ሚቀው ሄይ ሚኪ፣ እንዴት ነሽ? አንቺ እንዴት እዚህ ተከሰትሽ? በእናትህ ወደዚህ ያለ ሰው መጣው። እስቴል እንኳን መጣሽ። አቡ እዚህ ጋር ደቅ በይ ብልሽ ይደብርሻል እንዴ? ለምን ደብሮኛል ብለህ ነው? ምናልባት ቀሽቲላ ስለሆንሽ አይመጥነኝም ነው አታቲ። አታዝገኝ በእናትህ። እስቴል ደቅ በይ። ምርጥላ ምን ይምጣልሽ? ሻይ ቡና ወይስ ቀዝቃዛ ነገር? ምንም አያስፈልግም ነገር ባዶ ቤት መጣሽና እኮ ይጋጋባሽ። ምን ይሻልኛል? ጨዋታ በቃ ከሰፈራችን ነው አይደል? ምን ታረጋለሽ? ያራዳሊ ሰለፍቲና እኛ ሰፈር በኩፖን እንደ ስኳርና እንደዚህ እድል ያደርጉሻል። ምን ያው ጨዌ ነው። ልክ ነህ። አቡሻ ነግሮኛል። እንዴ አቡሽ ምን ነበር? አቡሻ እንደኛ ቆንጆዬው ልጅ። አረ ምርጥላ እኔ አቡሽ የሚባል ቆንጆ ከተወጠርኩ ራሱ አይቼ አላውቅም። ግድ የለም ትንሽ አስተር። እኔ እርግጠኛ ነኝ እንዴ ማሰብ የሚባል ነገር ነው የማያስፈልገው። እርግጠኛ ነህ? በጣም 100% እርግጠኛ ነኝ። ይሁንልህ። ቆይ ምን ነገር ጣለሽ? አፋልጉኝ ብዬ ነዋ። ኦኬ እሺ፣ በጣም ቆንጆ። አሁን ስለጠፋውና ስለተፈላጊው ግለሰብ ንገሪኝ። ስሙን፣ እድሜውን፣ የቆዳ ቀለሙን፣ ሲወጣ ምን አይነት አለባበስ እንደለበሰ አጠር አድርግሽ ንገሪኝ። ስሙ አቡሻ ይባላል። የቆዳ ቀለሙ ደግሞ ወደ ቀይነት ያደላል። ጨዋ ታዋቂ ነው። ከዛ ባለፈ ደግሞ መልኩ ካየው በጣም ነው የምደነግጠው። ሊገኝ ይችላል ግን ምርጥ ይወደድብሻል። ምንድነው የሚወደድብኝ? ያው ማስከፍልሽ ወረታ ነው። ለሱ አታስብ። እንደዛ ከሆነ ይቻመኛል ነው የምልሽ። ቆይ ለምንድን ነው ግን ስልኩ የማይሰራው? እኔ እንጃ፣ ምናልባት ባትሪ ዘግቶበት ምናምን ይሆናል። እሱ ነው የት ነው ያለው? የት ነው ብለሽ ነው? የዛች ልጅ የልጆቹ እናት ጋር ነው። እዛ አብራት ቡና ያፈላል። ያቺ 8 የወለደችለት ጋር። አይ እሱ መቼ ተኝቶ በስምንት ብቻ ተፈቱ አይመስለኝም። ብቻ ሌላም አይለ እንደማትለኝ ተስፋ አደርጋለሁ። ይኸውልሽ የወንድሜ ሚስጥር በውስጤ ሊያዝ ብዬ ነው እንጂ